ስለዚህ ጌታ እስቲ እልልታ ክብር ስጡት። እኔ መስፍን ግዛቸው ፍሬ ባለው ያው ከዚህ ከሺ ደበል ነው እና ጌታ ያደረገልኝ ነገር ነው። ከዚህ ከመልክ ዓለም አቀፍ ቤተክርስቲያን እግዚአብሔር ከሚሰራበት ከወንድሜ ከነዚህ ጃፒ ላይ እግዚአብሔር ትልቅ ነገር አስቀምጧል። እግዚአብሔር ይሰራል፣ በሱ ላይ ይሰራል። እውነቴን ነው የምነግራችሁ እህቶቼ፣ ወንድሞቼ፣ የእግዚአብሔር ልዑካኖች እውነቴን ነው። እዚህ ባዶ መታችሁ ባዶ አትመለሱ። እግዚአብሔር ታማኝ አምላክ ነው፣ ይዋሽ ዘንድ ሰው አይደለም። እግዚአብሔር ድንቅ አምላክ ነው። እኔ የተደረገልኝ ነገራችሁ በዚህ ሰሞን በጣም ጭንቅ ውስጥ ነበርኩ። ስታዩ እንዲህ አምሮብኝ የምታዩት ያው የእግዚአብሔር ጸጋ ሌላ ነገር ግን ማለት ነው። ግን በጣም ጭንቅ ውስጥ በነበርኩበት ሰዓት እግዚአብሔር ወደ መራኝ ወደ ወንድሜ እንደዚህ እየደወልኩለትና እባክህ እኔ የሰው ቤት ነው ያለሁት፣ ጭንቅ ላይ ነው፣ ሁለት ልጆች ይዤ በጣም ጭንቅ ውስጥ ነው ያለሁት እና የባለቤቴ ወንድም ከጅማ ይመጣና እኔ ተንከባክቤ ተቀብዬው እዛ እያስተናገድኩት እያለ በጣም ተቀየረብኝ። ማለትም ነገርኩት፣ እዚህ መጣ፣ ጌታ ተቀበለ፣ ሄደ። ያው ልቡ ክፍት ስላልሆነ ማንም ሰው ጌታ ኢየሱስ ክርስቶስ ትልቁ ነገር የሚናገረው በራችሁ ክፈቱ ሲል በር እንዳይመስላችሁ ልባችሁ ነው። እኛ ልባችን ስንከፍት ነው ጌታ የሚገባው። ልባችን ድፍን ከሆነ 10 ጊዜ ጌታ ብንቀበል አይሰራም። እግዚአብሔር የሚፈልገው ደግሞ ልብን። ልባችሁ ክፈቱት። የእውነቴን ነው የምነግራችሁ። እኔ ከልቤ ሳለቅስ እዚህ ጋር ስዘምርም ሆነ የትም ስሆን መንገድ ላይ ሲሄድ እዘምራለሁ። ስዘምር ብዙ ሰዎች ያዩኛል። ያ የሚያዘምረኝ መንፈስ ቅዱስ እንጂ እኔ በስጋ አይደለም። የሰው ልጅ ደግሞ ምዕራፍ 2:12 ቆሮንቶስ ላይ እንዲህ ይላል፣ የመንፈስ ቅዱስ ከሌለበት ማንም ሰው መንፈስ ቅዱስ ካረዳው በስተቀር እንጂ ኢየሱስ ጌታ ነው ማለት አይችልም ይላል የእግዚአብሔር ቃል። ኢየሱስ ጌታ ነው። ለዚህ ጌታ ክብር አምጡ። እልልታ። ኢየሱስ ጌታ እና በዛን ሰዓት እኔ ጭንቅ ላይ ነበርኩ። 2 ቀን 3 ቀን ስናገረው ልጁ ስመክረው ስራም ፍለጋ እኔ ስራ ፈትቼ እሱን ለሱ ብቻ ላስገባ ስራ ስፈልግ ነበር። ጦር ኃይሎች ሄድኩኝ፣ ወደ ልደታ ሄድኩኝ። በጣም ጭንቅ ውስጥ ነበርኩኝ። ለምን የእሱ ሳይሆን እሷን እያየሁ በጣም ነው የምታሳዝነኝ። እሷ ኦፕሬሽን ስራ መስራታቸው ግን እኔ ነኝ የምንቀሳቀሰው። እኔ የምንቀሳቀሰው በእግዚአብሔር ጸጋ እንጂ በእኔ ስራ አይደለም ነው። የሚያኖረው እግዚአብሔር እንጂ ሰው አይደለም። ሰው በራሱ ምንም መፍጠር አይችልም። እውነቴን ነው የምነግራችሁ። በእግዚአብሔር የሚታመን አይወድቅም። በእግዚአብሔር ተስፋ የሚያደርግ አያፍርም። የማያሳፍር ጌታ ከኛ ጋር ነው። ኢየሱስ ጌታ ነው። እግዚአብሔር እዚያ አለ። የእግዚአብሔር መንፈስ እዚያ አለ። የእግዚአብሔር መንፈስ ባለበት አርነት አለ። ኢየሱስ ያድናል። ስለዚህ እኔ እዚህ ጋር የሆንኩትን በነግራችሁ አታምኑኝም። እንደዚህ አንቆ ይዞኝ 10 ሲፎክርብኝ እንዴ ምንድነው ቀረርቶ ነው ለታ ምንድነው እያልኩኝ እያየሁት ነበር። እግዚአብሔር ግን ከኔ ጋር ነበር። እግዚአብሔር ልክ ከሙሴ ጋር እንዳለው ካንተ ጋር እሆናለሁ ሂድ እንዳለው እግዚአብሔር ደግሞ ከኔ ጋር ስለነበረ እንኳን እንደዚህ ላነሳትቼ ላየውም አልፈለኩም። የእውነቴን ነው ነገር እንዲህ ላይ ማለት በስጋ በሆን ግን ፈጣን ነኝ፣ በጣም ፈጣን ነኝ፣ ለነገርም በጣም ፈጣን ነኝ። ግን እግዚአብሔር እንደዚህ አስሮ ነው ያዘ። ከዛ በኋላ እግዚአብሔርን ሳመሰግን ወደሱ ወንድሜ ደወልኩና እባክህ እንዲህ ጭንቅ ላይ ነው ያለው ምን ላድርግ ብዬ ደወልኩለት። ይሄ ቀላል ነው አለ። አሜን። ይሄ ቀላል ነው። ቅዱሳኖች እኛ አሁን እዚህ ስንታይ አምሮብን ስንታይ ችግር የለበትም። ሁላችንም ችግር አለብን። የሚያሳምረው የእግዚአብሔር ጸጋ ነው። አሜን። እስቲ በእግዚአብሔር ጸጋ አምሮብኛል በሉ። የእግዚአብሔር ስጦታ እጅግ ከባድ ነው ሲገባንና ስንረዳው እንጂ የእግዚአብሔር ሕልውና የእግዚአብሔር መንፈስ ቅዱስ ምን እንደሆነ ሲገባን ዓለምን ሳይሆን የምናየው ሰማያዊ ነው። ሰማያዊ ነው። ማየት ይሁንልን። ኢየሱስ ያድናል። እና ከዛ በኋላ ግን ልክ እሱ ከተናገርኩት በኋላ ነገሮቹ ሁሉ አይምሮዬ ተረጋጋ፣ ውስጤ ሁሉ የሚረበሽ ነገር ሁሉ ጠፋ። ኢየሱስ ያድናል። በንጋታው ግን ይሸኛናል። ይኸው እግዚአብሔር እድሜውን ያብዛለት። ከኔ ተቀንሶ ለሱ ይጨመር። ጌታ ጸጋውን ያብዛለት። በኢየሱስ ብዙ ነገሮች አሉ። ሰው ዛሬ ይከዳል። የእግዚአብሔር እውነተኛ ጸጋ ያለበት ሰው አይከዳም።
የሚያዘው መንፈስ ቅዱስ ስለሆነ እኔ በጣም የምፈልገውና የምጠማው የነበረው ነገር ይሄ ነው። ገና የመጀመሪያ ጊዜ አስተምሮቱ ላይ ሳይ ነው ይሄ ሰውዬ እውነተኛ ትክክለኛ ነብይ ነው አለ። እግዚአብሔር ምስክሬ ነው። ለምን በአሁኑ ሰዓት የሚያስተምሩ ስለ ብልጽግና እንጂ ስለ ህይወት የሚያስተምሩት የለም። ኢየሱስ ክርስቶስ ሲናገር የነበረው እውነተኛ ህይወት ይኑራችሁ ነው የሚለው። ህይወት ማለት ኢየሱስ ክርስቶስ ማወቅ ነው፣ ቃሉን ማወቅ ነው። ቃሉን ካልበላን ህይወት የለንም። ፈውስ ያለው በቃሉ ነው። ህይወት ያለው በቃሉ ነው። ቃል ውስጥ ነው መንገድ ያለው ብርሃን ያለው። ህይወትም ብርሃንም እኔ ነኝ ይላል አይደለም? ዮሐንስ ወንጌል ምዕራፍ 1 ላይ ይኸው ቃልም ነበረ፣ ቃልም እግዚአብሔር ዘንድ ነበረ ይላል። ቃልም የሰው ብርሃን ነበረ፣ ብርሃንም በሱ ላይ ነበረ። ስለዚህ ነው እውነተኛ ብርሃንን ኢየሱስ ክርስቶስ ስናውቅ ብቻ ነው የሚበራልን ማለት ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ስለዚህ እኔ ከብዙ ጭንቅ ተፈትቻለሁ። ልጁ በሰላም ወደ አገሩ ሄደ። ሊገለኝ የተነሳ ልጅ ማለት ነው። በሱ ላይ ሆኖ ስጋና ደም ሳይሆን መናፍስቱ ዓለም ነው መዋጋት የሚባለው ነገር አለ። አሁን በሱ እኔ እሱ እንደሱ በሆነ ኑሮ ተገዳለን ነበር። ወይ ይመታኛል ወይ መተዋለው። አንዳችን ልጆችን ተበታትነው እሷም ተበታትና ማንም ረዳት የለኝም። እኔ አሁን እንደዚህ ስታዩ የሙሉ ቤተሰብ አንድ ቤተሰብ የለም። እናቴም አባቴም ከሄዱ በኋላ እኔ ብቻ ነው የቀረሁት። እሱ በደንብ ያውቃል ሚስጥር። ግን እግዚአብሔር እዚህ ጋር አለኝ። በቃ ብዙ ሰው ሰጥቶኛል። ክብር ለሱ ነው። ኢየሱስ ያድናል። ሁለተኛ ምስክርነቴ የመጀመሪያ ጊዜ እንደገባው አካባቢ እዚህ ጋር ሲናገር ነበር። እናንተን የሚፈልግ ከሌላ ቦታ የሚወረወር ከክፍለ ሀገርም ከዚህ የሚወረወር አውሬ እናንተን አያገኝም። ከዚህ በኋላ ተጠርጎ ወጥቷል ከቤታችሁ አለ። ማታውኑ የተላከው አይጥ ወጥመዱን ያዘው። አሜን። እውነቴን ነው የምነግራችሁ። ይሄ የጠላት ስራ የጠላት ስራ ነው። እስቲ ጠላቴ ተያዘ በሉ። ጠላታችሁ ተይዟል። ኢየሱስ ያድናል። ስሙ ይባረክ። ኢየሱስ ጌታ ነው። ክብር እልልታና አምጣ። ከዚህ የሚበልጥ ክብር ተነስተን ለሞለናል።